እኛ ቀስተ ደመናዎች ምቾት ጥበብ ነው ብለን እናምናለን። ላለፉት 10 ዓመታት ለቤቶ ውበት የሚያገለግሉ ጥራት ያላቸውን ፍራሾች፣ አልጋዎችና የቤት ዕቃዎች ስንሰራ ቆይተናል። ይህ ድርጅት በአባቴ በፈረንጅ አቆጣጠር 1995 ነው የተመሰረተው። በጣም ረጅም ጊዜ 30 ዓመት ስፖንጅ ደግሞ ሶፋ ይሰራል፣ ብዙ የተለያዩ ፈርኒቸሮችን ማድረግ ይችላሉ ብሎ ነበረ። እንደን ወደ ሙሉ በሙሉ ወደ ስፖንጁ ገባ። ኳሊቲ የሆነ ስፖንጅ፣ አሪፍ ኳሊቲ የሆነ ፍራሽ እናመርታለን የሰው መተኛ ስለሆነ ብሎ ወደዛ ገባን። በጣም በአነስተኛ ደረጃ ነው የተጀመረው። በ1987 የተመሰረተው ቀስተ ደመና ከትንሽ ወርክሾፕ ተነስቶ አሁን ወዳለው አንጋፋ የስፖንጅና የቤት ዕቃዎች አምራች ፋብሪካ አድጓል። ተልዕኳችን ወደር የለሽ ምቾትና ጥራት ያላቸውን ምርቶች በቀላሉ ማቅረብ ነው። በፊት ሲመሰረት 15 የነበረው የሰው ኃይል በአሁኑ ሰዓት 500 በላይ የሰው ኃይሎች ቀጥሮ እያስተዳደረ እንደሆነ፣ ይህም ደግሞ በአገሪቷ ላይ ያለውን የስርዓት ችግር ለመቅረፍ ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው በ30 ዓመት ጉዞ። ሌላው ደግሞ ከቴክኖሎጂ አንጻር ስናይ ሲመሰረት ወደ 72 ኪሎ ግራም ፐር ሚኒት ኢንጀክት የሚያደርግ ማሽን ነበር። ያም ማሽን ከሳይዝ አንጻር ሜትር ከ50 እና ሜትር ከ20 ብቻ ነበር የሚመረተው። የሰው የላይፍ ስታንዳርዱ የኢንካሙ አኗኗር ዘይቤው እየተቀያየረ በሚመጣበት ሰዓት ላይ ቀስተ ደመና ይህንን ቀድሞ በማየት በአሁን ሰዓት ላይ 270 ኪሎ ግራም ፐር ሚኒት ኢንጀክት የሚያደርግ እጅግ ግዙፍ ዘመናዊ የሆነ የፎም ኢንዱስትሪ ቴክኖሎጂውን ያሟላ ማሽነሪ ተክሎ ወደ ስራ ገብቷል። ይህም ደግሞ በአቅም አንጻር ስናየው ወደ 275% የአቅሙን ከፍ አድርጓል ማለት ነው። ከፕሪሚየም ስፖንጆቻችን ጀምረን ለቤቶ እንዲሆኑ ተደርገው የተሰሩት የቤት ዕቃዎች የእርሶን ፍላጎት ለማሟላት የተዘጋጁ ናቸው። በደንብ ያልገባንባቸው ከተሞች ላይ ሱቆችን በመጨመር ተደራሽነታችንን ማስፋት፣ ለሰው ቅርብ በሆነ መንገድ ፍራሽ ብቻ አይደለም፣ ሶፋ፣ ዳይኒንግ ቴብል፣ ኪችን ካቢኔት እነዚህን ሁሉ አሟልተን ለመቅረብ ነው እየሰራን ያለነው ማለት ነው። ተደራሽነታችንን ጥራታችንን ጠብቀን ለሰው ንጹህ የሆነ ፎምን በማምረት ለሁሉም በሚመቸውና በሚስማማው በሚችለው አቅም ድርጅታችን የተለያዩ አይነት ፎሞችን ለሁሉም የማህበረሰብ ክፍል በቅርቡ ይዘን የምንመጣ ይሆናል ማለት ነው፣ ካለን በተጨማሪ ማለት ነው። ዘመናዊ ማሽኖቻችንና የምናደርጋቸው የጥራት ቁጥጥሮች ደረጃቸውን ለጠበቁ ምርቶቻችን ማረጋገጫ ናቸው። ለምንጠቀማቸው ጥሬ ዕቃዎች የምንሰጠው ጥንቃቄ የምርቶቻችንን ጥራት በደንብ ያሳያል። በሚያሳዝን ሁኔታ 2019 ላይ ትልቅ አደጋ ነበረ፣ እሳት እና ድርጅቱን በሚያስፈራ ሁኔታ ኦልሞስት 85% አጣ ነው እና ሁላችን ይሄ ነገር በቃ ምንድን ነው አይ ሪሜምበር ውጭ ሀገር ነበርኩ። ይህንን ዜና ስሰማ ተደውሎልኝ ፋብሪካው ተቃጠለ ሲሉኝ እና በጣም ያስደነግጥ ነበረ። ኢትስ ኦልሞስት ላይክ ህይወት አንዳንዴ ስራ ላይ እንደዚህ አይነት እንትን ህይወት ምን ሁሉ አይዴንቲቲ ከዛ ጋር የተያያዘ ነገር ስለሆነ ያስደነግጣልና እዛ ብዙ 20 ዓመት ምናምን የነበሩ ሰዎች በቃ ያለቀሱ፣ ድርጅቱ የለም በቃ ባከነ ሁሉ ነገር ምንም ነገር የለም ሲሉኝ በጣም ያስደነግጣልና እዛ ሆኜ ምንድነው ማድረገው? አይ ሪሜምበር ስብሰባ ላይ ነበርኩ። ከስብሰባ ወጥቼ ነው ይህንን ዜና የሰማሁትና በጣም የሚያስደነግጥ ሁኔታ ላይ ነበረ። ወደ ፋብሪካው ሄድኩና የዛኔ ሳየው በጣም ኢቨን ቃል አይገልጸውም፣ ያስደነግጣል። ኢት ፈልት ላይክ ስንት ዓመት በዛን ሰዓት ውስጥ 25 ዓመት ኦልሞስት የተገነባ ድርጅት
ለጊዜው ፋብሪካችንን እስከምንገነባ ሌላ ፋብሪካ ተከራየን። እንደዚህ ስንል ኢቨንቹሊ የሆነ ቦታ አገኘን። ከእንደገና የድሮ ሃይማ ማሽናችን ከዩሮፕ የገዛናት አባቴ የመጀመሪያ በሱ የጀመረውን እሷን አስነሳን። በሱ ማምረት ጀመርን። እንደን እንደ አዲስ ቀስ በቀስ ድርጅቱን ፋብሪካ በአዲስ መልክ ሞር ዘመናዊ በሆነ መንገድ ገነባ ነው። ከዚህ በፊት ብዙ ቻለንጆች ገጥሞት ያንን ቻለንጅ እንደ ቻለንጅ አልፎ ራሱን ድርጅቱን በሚመጥን ሁኔታ አዳዲስ ማሽኖችን አስገብቶ ከሌላው ሶርስ ማድረግ ያለበትን ትቶ ለከስተመር ስለሚጨነቅ ድርጅቴን የሚመጥን ምርት በራሴ ምርት አመርታለሁ ብሎ ከቻለንጆች በኋላ የራሱን አዲስና ዘመናዊ ማሽን ተክሎ እየሰራ ይገኛል። ኦልሞስት ማሽኑ ከጀመረውን 1 ዓመት ሆኖታል። እስካሁን ባለው ሁኔታ የተለያዩ ፕሮዳክቶችን እያመረትን ወደ ከስተመር አውጥተናል። ከስተመርም በጥሩ ሁኔታ የኳሊቲ ኢሹ ሳይኖር የምንም አይነት ኢሹ ሳይኖር ጥሩ ተቀባይነት ኑሮን እየሰራ እንገኛለን። ቀስተ ዳመና አሁን በጣም ወደ ተለየ እንትን እየተቀየረ ነው። በምርት በቦንድድ ብትሉ በኖርማል ፍራሽ አሁን ደግሞ የተለየ አዲስ ስታንዳርድ ይሄ ደግሞ አምጥቷል። ከውጪ ነጮችን በማስመጣት ሰራተኞችን በማሰልጠን እዚህ ያሉትን ሰራተኞች ነው እንዲያድጉ ያደረገው። ለምን አሰልጥኗቸው አሁን ሰልጥነው ሚሞሪ ፎም እየሰሩ ነው ያሉት። እኛ ኢትዮጵያኖች በአየር መንገዳችን እንደምንኮራው ቀስተ ደመና ስፖንጅ በመስራቴ እምኮራበት እውነተኛ ምርትን ለደንበኞቻችን ምንም ማጭበርበር በሌለበት ኮንፊደንስ ኑሮ የምትሸጠው ነው። ደንበኞቻችን በብቃታችን ተማምነው እምነታቸውን ጥለውብናል። ለቅንጡ ሆቴሎችም ሆነ ለቤት መገልገያዎች በምናቀርባቸው ምርቶቻችን አማካኝነት የብዙዎችን ሕይወት ቀይረናል። ቀስተ ደመና ግን ለየት የሚያደርገው ከዛ የላቀ መልከ ብዙ አገልግሎት ለህብረተሰቡ እየሰጠ ነው። አንደኛ ይህን ትምህርት ቤት ስናየው ሰፊ ግቢ ነው የያዘው፣ ግን ክላሶቹ የተወሰኑ ናቸው። ይህንን ቆርቆሮ ውስጥ ሁሉ ነው እየተማሩ ያሉት። ይህ ቆርቆሮ ቀን ፀሐዩ ልጆቹን በጣም እያቃጠለ የትምህርት ፍላጎት እንዳይኖር ያደርጋል። አጋጣሚ ከነሱ ማናጅመንት ጋር ተነጋገርንና ይህንን ትምህርት ቤት ለምን ተጨማሪ ክላሶች አንሰራም የሚለውን ነገር ተነጋግረን ነበርና ከመሰረቱ ጀምሮ እስከ ጣራ ድረስ ሄደን ነበርና ትልቁ ድርሻ የያዘው ደግሞ እነሱ ፊኒሺንጉ ስራ በጣም ይከብዳል እና ሊሾ ግርፉን በሮቹን አሁን ቻኮርኒስ ምናምን አሁን ቀለም ብቻ ነው የቀረ። ይሄን ሁሉ እየሰራ ነው ማለት ነው። ይሄን ብቻ ሰርቶ ይሄን እየሰራ ነውና እኔ ወይ ከሳራ ውስጥ ወርቃለሁ ወይ ደግሞ ይበቃኛል ሌላ ሰው አሳትፉም አላለም። ጤና መድን ኢንሹራንስ የሚባለውን ለአቅመ ደካሞች ቤት ለቀሩ መታከሚያ የሚያስቸግራቸው ሰዎች ራሱ ወደ ከ100 ሰው በላይ ነው ይገዛልን ማለት ነው። ይሄ ብቻም አድርጎ አልቆመም። ባለፈውም የህብረተሰቡን መንገድ እንዲሰራ በገንዘብ መኪናውን ተከራይቶ ከኛ ጋር ሲሰራ ነበር ማለት ነው። እና ብዙ ነገሮች አሉ የሚቆጠሩት። ድርጅቱ በማህበረሰቡ ውስጥ ስለምኖር ለማህበረሰቡ የተለያዩ ድጋፎችን እያደረገ ነው። ከዚህም ውስጥ የአካባቢው የውሃ ችግር የመጠጥ ውሃ እጥረት ስላለ የመጠጥ ውሃ በማውጣት የአካባቢው ማህበረሰብ በቀን እስከ 14 ሰዓት ያህል የውሃ ተጠቃሚ እንዲሆን እየተደረገ ነው ያለው። ከዚህ እስከ ገጠር ድረስም በዚህ ጭኖ በአህያና በሌሎች የትራንስፖርት አማራጮች ነው የሚወስዱበት ሁኔታ ነው የፈጠር ነውና ለህብረተሰቡ ትልቅ አስተዋጽኦ እያደረገ ያለው። ስሜ ወይዘሮ ሙዳይ ምትኩ እባላለሁ። የሙዳይ በጎ አድራጎት መስራችና ዋና ስራ አስኪያጅ ነኝ። ቀስተ ዳመና መጥቶ የልጆቻችን ሁኔታችን አይቶ ልጆቻችን መተኛ የሚሆን ፍራሾች ሰጥቶናል። ያው እንዲመቸንም ነው። ምክንያቱም ያለብንን ችግር አይቶ ያው ችግር አይጠፋም እውነት ነው፣ ግን አቅማቸው በፈቀደው ያክል ፍራሾች ሰጥቶን ልጆቻችን ጥሩ ሁኔታ ላይ እየተኙ ይገኛሉ ማለት ነው። እኛ ቀስተ ደመናዎች የምቾት መገለጫዎች ነን። ይምጡና የእርሶንም ህይወት እንቀይርልዎት። ፈርኒቸር ካምፓኒ ሆናችሁ፣ ሆቴል ሆናችሁ፣ ግለሰብ ፍራሽ ኤኒቲንግ የሚያስፈልጋችሁ ነገር ከሆነ በጣም እንሰራለን ለእናንተ የተሻለ ነገር ይዘን እንድንመጣ። ይሄም ደግሞ የኔ ፕሮሚስ ብቻ አይደለም የአባቴም አደራ የጣለብን አደራ ስለሆነ
ይህንን ደግሞ እንቀጥልበታለን። ከልብ በጣም አመሰግናለሁ። ቴንክ ዩ